ልጆች በደንታ በጭብጨባ አምላከ ቅዱስ ሚካኤልን አመስግኑ። ስለተሰሚውን ቅዱስ ሚካኤልን የራስ ካሳ ሚካኤልን አብናዊ ሚካኤልን አመስግኑ። እልልታ ምስጋና ያነሳል እግዚአብሔር ልጆች ብፁዕ ሕዝብ ዘየአምር የድቦ እልልታን ምስጋናን የሚያውቅ ሕዝብ ኖሪ ክብር ለእግዚአብሔርን የሚሉ አንደበቶች ይባረካሉ። እግዚአብሔር የሚያጨበጭቡ እጆች ይባረካሉ። ምን እያላቸው አመስግኑ። የቅዱስ ሚካኤል ማህበር መላእክት ዝማሬ ያለፈው መልእክት በምስጋና አምላክ ቅዱስ ሚካኤልን አመስግኑ። ደስ አላችሁ። በዓሉ የሰላም የፍቅር የአንድነት የስምምነት በዓል ይሁንልን። የቅዱስ ሚካኤል ልጆች እንኳን ለዚህ ታላቅ ብሔራዊ በዓላችን በሰላምና በጤና አደረሰን አደረሳችሁ። የዚህ አካባቢ ወጣቶች በአንድነት በመደራጀት ይህን የመሰለ የታቦተ ሕግ ማረፊያ አባቶች በዚህ ቦታ ተገኝተው እንዲመርቋቸው ይኸውላችሁ እንደምትመለከቱት የእግዚአብሔር ታቦት አገር ምድሩን እየባረከ በእውነት እኛ ፈረንሳዮች እድለኞች ነን። እግዚአብሔር የባረከን ሕዝቦች ነን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን አደረሳችሁ። ይሄንን በዓል ስናከብር እንግዲህ የእግዚአብሔርን በረከት እየተካፈልን እንገኛለን። ታላቁ መልአክ ገናናው መልአክ ሊቀ መላእክት ቅዱስ ሚካኤል የእያንዳንዳችንን ሕይወት የእያንዳንዳችንን ኑሮ ይባርካል። እንኳን ደስ አላችሁ የመልአኩ ልጆች፣ የቅዱስ ሚካኤል ቤተሰቦች፣ የእግዚአብሔር ቤተሰቦች። በእውነት እንዴት ደስ ይልብናል መሰላችሁ! እንዴት ያምራል! ታቦተ ሕጉን አጅበን እየዘመርን እያጨበጨብን እያሸበሸብን የእግዚአብሔርን የቃል ኪዳን ታቦት አጅበን በዚህ መልኩ እዚህ ስንገናኝ ክብር ለእግዚአብሔር ይሁን፣ ክብር ለመድኃኔዓለም ይሁን። እንግዲህ እንደምትመለከቱት ከጠዋቱ 3 ሰዓት ገደማ አንስቶ ጉዟችንን ወደ አንቀጸ ምሕረት ወደ ታላቁ መልአክ ቅዱስ ሚካኤል ካቴድራል እያመራን እንገኛለን። ደስ አላችሁ። በዝማሬ በምስጋና በእልልታ የእግዚአብሔርን በረከት እየተቋደስን እንገኛለን። ጉዟችን እጅግ ያማረ የተወደደ የተዋበ ጉዞ ነበር። በዓላችን እንደምትመለከቱት በዓለም አደባባይ ያሉ ሰዎች ሁሉ በቀጥታ ስርጭት የሚከታተሉት፣ እኛ እዚህ ያለን ሰዎች ደግሞ በአካል ተገኝተን የቅዱስ ሚካኤልን በረከት እያገኘን ነው። የቃና ዘገሊላ መንደር ላይ ተገኝቶ በሰርግ ቤቱ ውሃውን ወደ ወይን ጠጅ የለወጠ አምላካችን ቸሩ እግዚአብሔር የእያንዳንዳችንን ሕይወት ይለውጥልን፣ በበረከት ይጎብኘን። እንደምንመለከተው እንግዲህ በዓላችን እንዲህ ባማረ በደመቀ መልኩ እግዚአብሔር እየረዳን እየተከናወነ ይገኛል። ክብር ለመድኃኔዓለም ይሁን። እንኳን ደስ አላችሁ፣ እንኳን አደረሳችሁ የቅዱስ ሚካኤል ልጆች፣ የዚህ የፈረንሳይና አካባቢዋ ነዋሪዎች በእውነት እድለኞች ነን። ታቦታችንን ከፍ እያደረግን ሰማያዊ በረከት እየተካፈልን እንገኛለን። በዚህ ምድር ላይ ያለች ሰማያዊ መንግሥትን የምታውቁት ኦርቶዶክሳዊ ተዋሕዶ ቅድስት ቤተ ክርስቲያናችን እንዲህ ባማረ ሰማያዊ አገልግሎት በመንፈሳዊ አገልግሎት እንድንባረክ እያደረገች ነው። ክብር ለእግዚአብሔር ይሁን። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ለሰው ልጆች ሁሉ እርሱ በፈቀደው እርሱ በወደደው ሰላምና ምሕረት ሆኖልናል። እንኳን ደስ አላችሁ። እንግዲህ ታቦተ ሕጉን እያጀብን እያሸበሸብን እያጨበጨብን የእግዚአብሔርን ክብር እየገለጥን እንገኛለን።
የቃል ኪዳኑ ታቦት አሁን በዚህ በማረፊያው ስፍራ ደርሷል። ከዚህ በመቀጠል ደግሞ ሊቃውንቱ በመንፈሳዊ የቅዱስ ያሬድ ዜማ ያገለግላሉ። ሌሎቻችን በእልልታ በጭብጨባ ካህናት አባቶችን ሊቃውንትን እያጀብን እንቆያለን። አምላካችን እግዚአብሔር ምስጋና ለስሙ ይሁን። እንኳን አደረሳችሁ፣ እንኳን ደስ አላችሁ፣ እንኳን አደረሳችሁ። የተወደዳችሁ የእግዚአብሔር ልጆች እንግዲህ መርሃ ግብራችን እዚህ ጋር በዚህ ምዕራፍ ላይ ያለው ማለት ነው እየተከናወነ ይገኛል። ከዚህ በመቀጠል ህዝባችን ያው እንደቀጠለ ነው። በዚህ ክቡር አባታችን መላከ ምሕረት ቆሞስ አባ ስብሐት አድማስ ጋባዥነት ያው ክቡር እንግዳችን ክቡር አባታችን የምንወዳቸው የምናከብራቸው መልአከ ሰላም ቆሞስ አባ ገብረ ኪዳን እንግዲህ እዚህ ቦታ ላይ ደግሞ ጸሎት ያደርጋሉ። ከዚያ ጉዟችንን እንቀጥላለን። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቸርነት የቅዱሳን ጸሎት የወላዲተ አምላክ አማላጅነት አይለየን። ለሀገራች ለኢትዮጵያ የሰላም አምላክ ሰላሙ የምሕረት አምላክ ምሕረቱን የቸርነት አምላክ ቸርነቱን ይላክልን። ለብርሃነ ጥምቀቱ ያደረሰን አምላክ ለብርሃነ ትንሣኤው እንዲያደርሰ ቅዱስ ፈቃድ ይሆንልን። ወጣቶቻችን በጉልበታችሁ በገንዘባችሁ በአቅማችሁ እስከፈቀደ ድረስ ለቅዱሳን ክብር የሰጣችሁትን የመንግሥተ ሰማያት ወረሻ የኃጢአት መደምሰሻ ያድርግላችሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። በዚህ የተሰበሰባችሁ ሁሉ እግዚአብሔር አምላክ በቅዱሳን ጸሎት በወላዲተ አምላክ አማላጅነት ሁላችንን ይባርከን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ለዘላለሙ አሜን። ማእሰረ ኃጢአት እግዚአብሔር ይፍታ። በዕድሜ በጸጋ እግዚአብሔር ይጠብቃችሁ። ለምለምያችሁ የአባታችን መላከ ሰላም የተሰማን የቃል ኪዳኑ ታቦት በእልልታና በጭብጨባ እያመሰገናችሁ ጉዟችን እንጀምራለን። እልልታ ጭብጨባ ያንሳል። አምላካችን እግዚአብሔር ከበዓሉ ረድኤት በረከት ያሳትፈን። በእልልታ በጭብጨባ አመስግኑ። አይኑ ዘርግብ አይኑ ዘርግብ አይኑ ዘርግብ ዘምሩ አይኑ ሚካኤል